ሰው እኔን ለመስበር በዚህ ልክ ከትንሽ እስከ ትልቁ ሲነሳ እንዲህ ምን አጥፍቼ ነው በዚህ ልክ? እኔ ምንድን ነኝ? አንዳንዴ ግራ ይገባኛል። ለምንድን ነው በዚህ ልክ እኔ ላይ ሰው ይበረታው? ለምንድን ነው ሰው ሊሰብር የሚሞክረው? ማለት ትልቁም ትንሹም ምናምን የሚያቀኝም የማያቀኝም ገባሽ? እኔ ነገሬ ፊት ለፊት ስለሆነ ነው መሰለኝ አይ ቲንክ ነገሬ ይበረታብኛል። የምናገረውን ፊት ለፊት ነው ምናምን ስለተናገርኩኝ ግን ውስጤ ክፉ ነው ማለት አይደለም። ብዙ ጊዜ እንዴት ነው ተናግረሽ ይወጣልሻል አይደል? በውስጥሽ ይዘሽ ግን ክፉ ነገርን ስታደርጊ እንዴት ነው ማይናገር ሰው ነው እንደውም ብዙ ጊዜ ክፉ ምናምን የሚባለው። እኔ ስለምናገር ፊት ለፊት በቃ ብዙ ነገሮችን አውርቼ ስለሚወጣልኝ ያኔ ባወራሁበት ሞመንት እረሳዋለሁ በነገርሽ ላይ። ግን ነገሮችን በውስጤ ይዤ የሆነ ክፉ ነገርን ማድረግ አልፈልግም። በቃ እዛች ጋር ስለምናገር የሆነ ነገር እንትን ስለምን ሰው እኔን እንደ ክፉ እንደ መጥፎ ምናምን